ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ርስት ዘወረደ ሰማያት ወሕይወት ለኩሉ ዓለም ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ርስት ዘወረደ ሰማያት ወሕይወት ለኩሉ ዓለም አንቲ ውእቱ እሳቸው ክብርና ምስጋና ይድረሳቸው። ከሁሉ ማስቀደም ክቡር አባታችን ቀሲስ መላከ ሰላም አበበ መለሰ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን ቀሲስ ሊቀ ስዩማን የማነ የዚህ ታላቅ ቤተክርስቲያን ዋና ጸሐፊ፣ መጋቤ ሃይማኖት መምህር ዋጋው የዚህ ታላቅ ቤተክርስቲያን የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ መምህራን፣ የቅድስት ቤተክርስቲያን ልጆች፣ ምዕመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ያው እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ በቅዱሱ ስፍራ የሰበሰበን የሰራዊት አምላክ ቅዱስ እግዚአብሔር ይችን ሰዓት ልቦናችንን አቅንተን አይነ ልቦናችንን አብርተን ሕጉን እንድናይና እንድንሰማ ይፍቀድልን። የዕለቱ የትምህርታችን ርዕስ የሚሆነው 3 ጊዜ በበትር ተመታው በሚል ቃል ይሆናል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 25 ሁልጊዜ መልመድ ክፉ ሰው ነው፣ ልምዳችሁን ካልሆነ አንድ የመጨቀጨቃችሁ ነገር አለ። እሱ ምንድነው? ቅዳሴ ስታስቀድሱ ወንጌሉን ወይም መልእክቱን ሰምታችሁታል የሚል ጥያቄ ነበር የምጠይቃችሁ እና መልመድ ጥሩ ሰው ነው። ሰው ብዙ ነገርን ይላመዳል። እንግዲህ ጽድቅን የለመዱት ሰዎች ከጽድቅ መውጣት ሲያቅታቸው ኃጢአትን የለመደ ሰው ከኃጢአት መውጣት ያቅተዋል። በሜዳ ላይ ያለ ሰው ገደል ለመግባት ደቂቃ አይፈጅበትም። ከገደሉ ለመውጣት ግን ሰዓታትና ዓመታት ሊቆጠሩ ይችላሉ። ስለዚህ ከመርሳት ተነስተን ተንሱ ወደ ጸሎት ለጸሎት ተነሱ ሲል ዲያቆኑ ከመርሳት ከዝንጋኤ ከኃጢአት አልጋ ከመርሳት አልጋ ከድንቁርና አልጋ ከልማድ አልጋ ተነሱ ማለት ነው እንጂ ሌላ ምንም ትርጉም የለውም። ግራም ብናደርገው ቀኝም ብናደርገውና ከመርሳት አውጥቶ ሕጉን እንድናስተውል አምላክ ቅዱሳን ያደላል። ይህን ካልኩ ርዕሴን አንድ ጊዜ ብቻ ትሉኛላችሁ። እስኪ በሉ 3 ጊዜ በሉ። አቤት በምን ተመታው? ንገሩ እንጂ በበትር ስንት ጊዜ ተመታው? እንግዲህ መቼስ ተማሪው ፊደል ሳይዝ ንባብ አይነገረው እርሱን ሳትዙት ትርጓሜ አይነግራችሁ እና ለዛ እንድትዙልኝ ፈልጌ ነው። 3 ጊዜ በምን ተመታው? በጣም አስተውሉ። እንዲህ ይላል ቅዱስ ጳውሎስ፣ አይሁድ አረባውን 5 ጊዜ አንድ ብቻ ጉድለው ገረፉኝ፣ 60 ተዘበጥኩ በአብትር በበትር 3 ጊዜ ተመታሁ። ምንድነው? ምራ ወገሩኒ በአይባን
በድንጋይ አንድ ጊዜ ወገሩኝ ካለ በኋላ እንዲህ ይላል 60 ሐመሬ መርከቤ ተሰብራ 3 ጊዜ ተንከራተተች። ቤትኩ አልኩ እንደ ጸብት ውስጥ ተመቀባይር በባህር ላይ 3 ጊዜ በባህሩ ላይ ሰዋን ውዬ ሰዋን አደርኩ ብሎ ይናገራል። ሰምታችሁ ላላውናል። እስኪ አንድ ጊዜ ብቻ ለመመለስ ያህል ወይ ለማስታወስ ስንት ጊዜ ተገረምኩ? ሄላችሁ 3 ጊዜ ተገረምኩ አልኩ። አበላሻችሁ ማለት ነው። 40ውን 5 ጊዜ አንድ ብቻ ብለው ገረሙኝ። ተመልካቾቹ አይሁድ ምን ያህል እንደሆነ ተመልከቱ። በጣም ቤተክርስቲያንንና ዓለምን ሃይማኖትን ከሚያጠፉ ነገሮች ሕግን እንጠብቃለን ብለው ሕግን የሚሽሩ ሰዎች ናቸው። ኦሪት በኦሪት ስርዓት 40ውን አንድ ወንጀለኛ በሮም ስርዓት ግርፋት ነው። በግርፋት የሚገረፍ ከሆነ አይሰቀልም፣ የሚሰቀል ከሆነ አይገረፍም። ብዙ አይነት ቅጣት አለ። ለአውሬ የመሰጠት ቅጣት አለ፣ የመገረፍ ቅጣት አለ፣ በአደባባይ ኃጢአት የመገለጥ ቅጣት አለ። የኦሪት ቅጣት ነው ይሄ እና ይላችሁ ኦሪት የምትለው ምንድነው ከተባለ አንድ በደለኛ የማይገደል የማይሰቀል ከሆነ 40 ጅራፍ ብቻ ተገርፎ ይተዋል። ስንት ጅራፍ ለምን በደል አይሁድ ቅዱስ ጳውሎስን ተመልከቱ። ኦሪትን ሻራችሁ እንዳይላቸው ከ40ው ሳያተርፉ 40ውን 5 ጊዜ እያመላለሱ ገረፉት። 40 ሲባዛ 5 ነው ወረጁ እንጂ 40 ሲባዛ 5 ነው ስንት ይዛውን ዘርሱት። ስለዚህ ተመልከቱ 40ዋን አላተረፍንም ለማለት 40 ሲሞላ 41 ከማለት አንድ እያሉ ገረፉት ቅዱስ ጳውሎስን። ስለዚህ ምን አላቸው? ይህንንም ቢሆን ኦሪትን ለመጠበቅ ብለው አላደረጉትም። በኦሪት ስርዓት ቅዱስ ጳውሎስን ገረፍ ነው ለማለት 40ውን 5 ጊዜ ገረፉት። ስለዚህ ምን ለማለት ፈልጌ ነው? ሕግን አከበርን እያሉ ሕግን የሚሻሩ ማለት ነው አይሁድ። አያችሁ፣ ሕግን አከበርን ብለን ሕግን ከመሻር አምላክ ቅዱሳን ያወጣል። ብዙ ጊዜ ሕግን የምናከብር ይመስለናል፣ ሕግን እንሽራለን። ሕግ አስከባሪ ነን፣ ሕግን እናጠፋለን። ስርዓተ ቤተ ክርስቲያን አስከባሪ ነን፣ ስርዓቱን እንሽረዋለን። ቅዱስ ጳውሎስ ምን አለ? አኮ ሐሰ ዘንስር ሕገ አላዳይኑ ሕገ ንሰር። ሕግን ሕግ ለመስራት ብለን የምንሽር ሳይሆን ሕግን ሕግ ለመስራት ብለን ሕግን እንጠብቀዋለን እንጂ። አሁን ሕግን ለመስራት ኦሪትን ለማክበር ጳውሎስን መግረፍ ለምን አስፈለገ? ኦሪትን ለማክበር ክርስቶስን ገርፎ መስቀል ለምን አስፈለገ? እንደ ስርዓታችን ይሙት ብለው ተመልከቱ። ክርስቶስን የሚሰቀል ላይገረፍ፣ የሚገረፍ ላይሰቀል ክርስቶስን ሰቅለው በኛው ላይ ደርበው ሰቀሉት ማለት ነው። ገርፈው ሰቀሉት። ስለዚህ ተመልከቱ፣ ብዙ ጊዜ ዛሬም ነገም እነዚህ ሕጎች በቤተ ክርስቲያን ይቀጥላሉ። ክርስቶስን የሚመስሉ በቤተ ክርስቲያን ይቀጥላሉ። ቤተ ክርስቲያን እየተገፋች ትቀጥላለች። ክርስቶስን የሚመስሉ ምንድነው ያለመሰላችሁ? መንግስተ ሰማያት ትገፋ እስከ ዮሐንስ መጥምቅ፣ መንግስተ ሰማያት እስከ ዮሐንስ ድረስ ትገፋለች። ወግፉአኒት ማሰጥዋ፣ የተገፉ ሰዎች እየተነጣጠቁ ይወርሷታል። የተራበ ሰው ምግብን እየተቃማ እየተቻኮለ እንደሚበላ መንግስተ ሰማያትን የሚወርሷት የሚገፉ ሰዎች ናቸው። እስከ መቼ ትገፋለች ከተባለ እስከ ዮሐንስ። ዮሐንስ እስከ ማን ድረስ የነበረ ነው? እስከ ክርስቶስ። ከክርስቶስ ጋር ስንት ወር ቆይቷል? 6 ወር ማለት ነው። ስለዚህ ምን ማለት ነው? ይሄ መንግስተ ሰማያት እስከ ዕለተ ምጽአት ድረስ ስትገፋ ትኖራለች። የተገፉት ይወርሷታል። ገፊዎች ከመሆን ወጥተን ከተገፊዎች ዘንድ ትዕግስቱን አድሎን እንድንቆጠር አምላክ ቅዱሳን ያድለን። ይህን ካልኳቸው ወደ ነገር ሄድ። ስንት ጊዜ በዕለትም ተመጣው በእኛ ነገሮች 3 ጊዜ። ትርጓሜው ምን ይላል? እንደ ዳጉሳ 3 ቀን ሲወቁት ዋሉ ይላል። እንግዲህ ዳጉሳ ታውቁ እናንተ የከተማ ሰው ስለሆናችሁ
ሎጋው ሽቦ የሚባል ስንዴ ማታውቁ ምን ብዬ እንደማስረዳው ብቻ ጤፍ ሲሞቀ ታችሁ ታውቃላችሁ ሲኬድ ሲዞር ማለት ነው። እና በእንግዲህ አረግ ብያለው ገበሬው ስንት ቀን ይወጣዋል ማለት ነው እያሰጠ 3 ቀን ማለት ነው በሽመል በከብት እና ምን አለ ቅዱስ ጳውሎስ ምን አሉ ሊቃውንቱ 3 ቀን ያህል በጣም ነው የሚገርማችሁ እኮ በሞት ያፈርሰውላችሁ። አሁን ምን ብለው ተማማሉ መሰላችሁ? ጳውሎስን ካልገደል ሌላ አንቀምስም። በጣም ነው ያሳዝነው እኮ ተመልከቱ። እስኪ በሉ በሞት ያፈርሰውላችሁ ጳውሎስን ካልገደል ነው በልጅ ምን አንልም እህል ውሃ የምትባል አንቀምስም። እንዲህ አድርገው ጠላቶች አጥንተው ፈልጉ እኔን ነፍሴ ከሥጋዬ እስከምትወጣ ለመግረፍ ለመግደል ለማሰቃየት ጠላቶች ተማማሉ። ለያውም ለመግረፍ አይደለም ለመግረፍ ብቻ አይደለ ለማሰር ብቻ አይደለ ለማሰቃየት ለመስቀል ብቻ አይደለ በጨለማ ለመዝጋት ለአውሬም ለመስጠት አይደለ በእሳት ለማቃጠል አይደለ ቅዱስ ጳውሎስን ነፍሱን ከሥጋው ካልለየን እህል አንቀምስም ብለው አይሁድ ተማማሉ። ዛሬም እኮ ተመልከቱ ቤተ ክርስቲያንን ካላጠፉ ክፋት ካልሰሩ ቲክቶክ ምን የሚሉት ሰው አድኖ የሚሰራ ለመደነቅ ክፋት በዚህ ዘመን እኮ ለመታወቅ ደግ መስራት አይጠበቅብንም። ክፉ መሆን ብቻ በቂ ነው። ሰይጣን ይኸው የዓለም ሰው ሁሉ የሚያውቀው ደግ ሆኖ አይደለም ክፉ ሆኖም ይታወቃል። ሰው የምትታወቅበት አውድ ምንድን ነው? ሰው በማሞኘት ነው ወይ? ሰው በማስደንገጥ ነው ወይ? ሰው በመሳደብ ነው ወይ? ቤተ ክርስቲያን በማፍረስ ነው ወይ? አባቶችን በመሳደብ ነው ወይ? ክብር ዝቅ በማድረግ ነው ወይ? ሰውን በመንቀፍ ነው ወይ? በምንድን ነው የምትታወቀው? የምንታወቅበት አውድ ይለያል። ብዙ ታዋቂዎች ሊኖሩ ይችላሉ። ከበስተጀርባቸው ምን እንዳለ ማወቅ ግን ይሻላል። በምንድን ነው የሚታወቁት? አቋም የሌላቸው ሰዎች አንድ ቤተ ክርስቲያንን የሚሰሩ አንድ ያሉ የሚሰሩ አንድን ያሞግሱ አቋም የሌላቸው ህዝቡን መነገጃ ያደረጉት ብዙ የሚዲያ ሰዎች አሉ። ስንቶቹን እናንተ ታውቋቸው ይሆናል አላውቅም። ግን ልንገራችሁ የእውነቴን ነው። ገብታችሁ አታሞግሱ፣ አትተቹ ክፉ ሰው። ለምን መሰላችሁ? አንዱ ሲሰድብ በአንዱ ተወዳጅ ይሆንና እሱ እንጀራውን ያበስላል። አንተ በንዴት ጨጓራህን እየላልክ ሰው ታዋቂ ታደርጋለህ ማለት ነው። አቋም የሌላቸው አንዱን ይተቻሉ፣ አንዱን ያነግሳሉ። እንዲህ አይነት ሰዎች ምንድን ነው የሚሰሩት ካላል እንጀራቸውን ነው የሚያበስሉት። ወይም ታዋቂ መሆን ነው። አንተ እዚያ ላይ አፍጥጠህ የሰው እንጀራ ታበስላለህ፣ እሱ እንጀራውን ያበስላል ማለት ነው። እሱ ቢሰድበውም ባሰድበውም አጨምርለትም አቀንሰው እና ምን ለማለት ነው? ቅዱስ ጳውሎስን ካልገደልን አንበላም ያሏሉ። ዛሬ እገሌን አልቄ ካልገደልኩ፣ እገሌን ካልሻርኩ፣ እገሌን ካላሳደድኩ፣ እገሌን በዚህ መንደር ካየሁት እህል አልቀምስም የሚሉ ሰዎች ይኖራሉ። እግዚአብሔር ቸር ነው። ቅዱስ ጳውሎስን ያኖረ አምላክ እኛን ያኖረናል። እግዚአብሔር ቸር ነው። ቅዱስ ጳውሎስን ያኖረ አምላክ ቤተ ክርስቲያንን ያኖራታል እንጂ ጠላቶቻችን ተኝተው አያውቁም። መቼም ተኝተው አያውቁም። ይህችን ቤተ ክርስቲያን ለማፍረስ በፖለቲካው ይገባሉ፣ በጦርነቱ ይገባሉ። መስለው ካህን መስለው ሻሽ ጠምጥመው ቆብ ደፍተው መስቀል ይዘው ወንጌል ገልጠው እስከ ውስጥ ይገባሉ። ግን ይህች ቤተ ክርስቲያን አትፈርስም። መቼም አይምሰላችሁ። ማንም ይበል ዓለምን ብትናወጥ እንኳን መፍረስ የለም። ዓለም ላይ እስካለች ድረስ መርከቧ ባህር ላይ እስካለች ድረስ ባህሩ ሲወዛወዝ ወዛው አይቀርም፣ ግን አትሰበርም። ምክንያቱም የመርከቡ ሹፌር ጽኑ እንደሆነ መልክ ያለው መርከብ እንደማይሰበር የቤተ ክርስቲያን መሪ ክርስቶስ ነው። መልክ ሃይማኖት ነው። ቀዛፊዋ ክርስቶስ ነው። ሐዋርያት ኖትያት ዋናተኞቹ ሐዋርያት ናቸው ይላል ቅዱስ ያሬድ። ሐዋርያት የሚዋኙላት ክርስቶስ መሪዋ የሆነ ሐዋርያት የሚቀዝፉላት በአብ በወልድ እንደ በስሉስ ትገመድ በአብ በወልድ በመንፈስ ቅዱስ ገመድነት የተሸረበች ቤተ ክርስቲያን አትጠፋም። ልትናወቅ ትችላለች። ለምን? ዓለም ላይ ያለችና ሁከትን የሚፈጥሩ ሰዎች ከውስጥ ገብተው አይደለም
መልአክ እስከመሆን ደርሰው እንኳን ቢቆዩ ቤተ ክርስቲያንን ማፍረስ አይቻላቸው። ማን ስላላት? በመንገሩኝ እንጂ እግዚአብሔር ስላለ። 3 ጊዜ በምን ተደበደብኩ? በመንገሩኝ በበትር። አንድ ጊዜ በድንጋይ ተወገርኩ አለ። ደግሞ ተመልከቱ፣ ምስጢሩን ነገራችሁ ትሞት ልጨርስ ነው። አንድ ጊዜ በምን ተወገርኩ? በመንገሩኝ እንጂ። በጣም ነው የሚገርማችሁ። አይሁድ እንዲህ ብለው ተስለው ተነስተው ቅዱስ ጳውሎስን ማን ይጠብቀው ነበር? በሩሲያር እንጂ እንዲያ ብለው በአደባባይ የተማማሉትን ጠላቶቹን አይሁድን፣ በአይሁድ ላይ አድረው የመጡትን ጠላቶቹን አጋንንትን አሸንፎ እግዚአብሔር ቅዱስ ጳውሎስን አዳነው። በዚህ ነው ምን አለ? 3 ጊዜ በበትር ተደበደብኩ፣ አንድም 3 ቀን እንደ ዳጉሳ ሲወቁ ይዋሉ። አስባችሁ 30 ደቂቃ መገረፍ አይከብድም? አይከብድም? 3 ቀን ተደበደብኩ አለ። ከዚያ ደግሞ ይህ አላንሰኝ ብሎ አለ። ተመልከቱ፣ ተርጓማያን ምን አሉ መሰላችሁ? አንድ ብቻ አንድ በቃኝ የሚባል አታውቁም? ሁሉ አታውቁም መሰል አንድ በቃኝ የሚባል ጥዋ አለ በዛ በገጠሩ ማለት ነው። እና አንድ በቃኝ ማለት በትልቁ በደገኛው ማለት ነው። እና ምን ይላል ትርጓሜው? ቤት የሚያህል ድንጋይ አንስተው ቅዱስ ጳውሎስን ጫኑበት ይላል። ያ ሁሉ ሰው ተሰብስቦ ተመልከቱ፣ ድንጋዩን አገላብጠው ቅዱስ ጳውሎስ ላይ ጫኑበት። ቅዱስ ጳውሎስ ግን አልሞተም። በማን እጅ ነበር? በእግዚአብሔር እጅ። ለዚህ እኮ ነው ምን አለ መሰላችሁ? እኔ ምን ዕዳዬ እግዚአብሔር ከኔ ጋር ካለ ምን አገባኝ? እንደውም ሊቁ መድኃኒታችን ቅዱስ አባ ዘጋስጫ ምን ይላል መሰላችሁ? እመኒ ሰማይ ኮነ መድሄ ወምድርኒ ማይረጸ። ሰማይ መጅ ምድር ወፍጮ ይሆን። እመኒ ተጣበቁ ለሐሪጾቴ። ሰው ሁሉ ተሰብስቦ እኔን ለመፍጨት በዚያ ውስጥ አጣብቆ ቢፈጨኝ ምን ታከውን ለእመ አንቲ ምስሌ። የእግዚአ ሰማያት ወምድር እናት ድንግል ማርያም አንቺ ከኔ ጋር ካለሽ ምን ሆናለሁ? በእናችሁ ምስኪን ሰማይ መጅኖን ወሩ ንገራት እንጂ ለእመቤታችን ምን ወፍጮ ቢሆን ከዚያ ውስጥ ቢፈጩኝ አንቺ ከኔ ጋር ካለሽ ምን ሆናለሁ? ምን አያችሁ? የእግዚአብሔር እናት ካለች እግዚአብሔር ከኛ ጋር አለ ማለት ነው። ለዚህ ነው አባ ጊዮርጊስ እስከ መጨረሻው ድረስ እንኳን ቢቱ የሚባል መናፍቅ ከወሎ አንስቶ ጎጃም እስከሚወጥ ድረስ የቢቱን ክፋት አባ ጊዮርጊስ መግለጥ ያቅተው የድንግል ማርያምን ቸርነት መግለጥ እንደማይችል የቢቱን ክፋትን መግለጥ አልችልም ማለት አያችሁ። የድንግል ማርያም ቸርነት ተቆጥሮ እንደማያልቅ የቢቱ ክፋት ተቆጥሮ ያልቃል። የቢቱን ክፋት ለመግለጥ አባ ጊዮርጊስ የተጠቀመው የእመቤታችንን የቸርነቷን ብዛት ነው። ስለዚህ ክፉ ሰዎች ተፈልፍለው ሺህ ሆነው ቢያድሩ እመቤታችን ካለች ምን ችግር አለ? በሮላችሁ እመቤታችን ካለች ምን ችግር አለ? ምን ችግር አለ? የሚሰራው እዚህ ላይ ነው። እሺ ሌላው ላይ ምን ችግር አለ? አይሰራም። ምን ችግር አለ ማለት እመቤታችን ካለች ነው። ምን ችግር አለኛ? ሚሊዮን ሆኖ ተቀፍቅፎ ቢያድር ክፉ ሰው ሚሊዮን ከሃዲ ንጉሥ ቢነግስ ምን አገባን? ሚሊዮን ሰራዊት ቢከበር ምን አገባን? ማን አለች? ድንግል ማርያም አለች። ባይኑ ምንገባ ባይኑ የልጇ ነው፣ ታሻግረናለች። እንዴ ቅዱስ ጳውሎስን እኮ ያለ ጦር ሰራዊቶችን እንዲማርክ ያደረገችው እኮ በውሃ ነው። አይዛብ ከታጠቁት አይዛብ ከሚመጡበት ሰረገላ አይዛብ ከያዙት መሳሪያ ይልቅ የድንግል ማርያም ውሃ ይበልጣል። ድንግል ማርያምን የሰጠን እግዚአብሔር ይመስገን። ስለዚህ ቅዱስ ጳውሎስ ምን አደረገ መሰላችሁ? እሺ ወደ ነገር የድንግልና ሌላ ቀን እነግራችኋለሁ። ከዛ ምን አለ? በድንጋይ አንድ ጊዜ ተወገርኩ። ከዛ ምን አለ መሰላችሁ? መርከቤ በባህር ላይ ስትዞር አለ ኖረች አለ። አያችሁ በምን ላይ ዞረች አለ መርከቤ? በባህር ላይ። ከዛ ምን አለ? ሰዋኝ አድሬ ሰዋኝ ዋልኩ። አይዛብ ከበውት ቅዱስ ጳውሎስን ደብድበው በመርከብ እንዳለ በድንጋይ ከወገሩት በኋላ ደግሞ ከባህር ላይ ከበውት። እርሱ ደግሞ ከባህር ላይ ሲዞር አደረ። አያችሁ እግዚአብሔር ካለ ባይር ሀገር ነው። እግዚአብሔር ከሌለበት ሀገር እግዚአብሔር ያለበት ባዶነት ይሻላል። እግዚአብሔር ሁሉን ነገር ባይኖረን እግዚአብሔር እንዲኖረን መልካም ፈቃዱ ይሆንልን። ትርጉም
አሁን ይዛችሁልኛል። እስኪ አንድ ጊዜ መልሱልኝ። 40ውን ስንት ጊዜ ገረፉት? በሞት ይገርሙ 5 ጊዜ። አንድ በስንት ጊዜ ደበደቡት? በበትር 3 ጊዜ። ጊዜ ይስጥልኝ። በድንጋይ ስንት ጊዜ ተወገረ? መርከቡ ወደ ላይ ዞረች። ስንት በቀንና ሌሊት ነው ወይስ ወር ሙሉ? ቀንና ሌሊት። ጊዜ ይስጥልኝ። አሁን መንፈሳዊ ትርጉሙ ምንድነው? ቅዱስ ሳዊሮስ ተረጉመው እንዲህ ይላል። 3 ጊዜ በበትር ተመታው ማለት አለ በአብ በ3ቱ አካላት ህልውና አመንኩ ማለት ነው። አያችሁ፣ 3 ጊዜ በበትር ተደበደብኩ አለ ቅዱስ ጳውሎስ። አብ ወልድ መንፈስ ቅዱስ በአካል በስም 3 ብዬ በባህሪ በህልውና በፈቃድ 1 ብዬ አመንኩ። የተመታውበት በትር እንደሆነ የአንድነቱ የአብ የወልድ የመንፈስ ቅዱስን አንድነት ይገልጣል። ሶስትነቱ የሶስትነታቸውን ይገልጣል። ስለዚህ አለ በአብ በወልድ በመንፈስ ቅዱስ በህልውናቸው አመንኩ። ነአምን ሰለስተ አካላተ 3 አካላትን እናምናለን። እሊህም ዘውእቶሙ አብ ወልድ በመንፈስ ቅዱስ። እነዚህም 3 በትር የተባሉ አብ ወልድ መንፈስ ቅዱስ ናቸው። በእነዚህ በ3ቱ ተመታው። በ3ቱ መቱኝ አለ። 3 አካላትን በአንድ ህልውና እንዳሉ በሉስ ይላችሁ። 3 አካላት በሉ በአንድ ህልውና በሞት የነገሩ 3 አካላት በአንድ ህልውና። ይህ ከብዳል እንግዲህ ምስጢረ ሥላሴ ስለሆነ ማለት ነው። አንድ ህልውና ማለት ምን ማለት ነው? ለአብኒ ቦቱ ስብሐተ አብ ወለወልድኒ ቦቱ ስብሐተ ወልድ ወለመንፈስ ቅዱስኒ ቦቱ ስብሐተ መንፈስ ቅዱስ ይላል ሊቁ ሃይማኖት አበው። ለአብ አብ ተብሎ የሚመሰገንበት ምስጋና አለው። ለወልድም ወልድ ተብሎ የሚመሰገንበት ምስጋና አለው። ወለመንፈስ ቅዱስኒ ስብሐተ መንፈስ ቅዱስ፣ ለመንፈስ ቅዱስም መንፈስ ቅዱስ ተብሎ የሚመሰገንበት ምስጋና አለው። እሊህን ለ3ቱ አብን አብ ብለን ብናመሰግን፣ ወልድን ወልድ ብለን ብናመሰግን፣ መንፈስ ቅዱስን መንፈስ ቅዱስ ብለን ብናመሰግን አሐቲ ስብሐቲሆሙ ለስሉስ ቅዱስ። ይህች ምስጋና ለሥላሴ አንዲት ናት። ለምን? ሥላሴ በመንግስት አንድ ናቸውና። በመንግስት ስንት ናቸው? የአብ መንግስቱ ቅድመ ዓለም የነበረች ናት። የወልድ መንግስቱ ቅድመ ዓለም የነበረች ናት። የመንፈስ ቅዱስ መንግስቱ ቅድመ ዓለም ያለች የኖረች የነበረች ናት። አብ ለብቻው የራሱ መንግስት የለውም። የወልድ መንግስትና የመንፈስ ቅዱስ መንግስት ጭምር እንጂ። ለወልድም ከአብና ከመንፈስ ቅዱስ የተለየ መንግስት የለውም። አንድ መንግስት አለችው እንጂ። ለመንፈስ ቅዱስም ከአብና ከወልድ የተለየች መንግስት የለችውም። ይችን መንግስቱን ሶስትነቷን ሶስት አካላት በአንድ መንግስት ጸንተው እንደሚኖሩ አመንኩ አለ ቅዱስ ጳውሎስ። ይህን አመንኩ፣ ተደበደብኩ በበትር። አንድም ተመልከቱ፣ 3ቱ አካላት ቅድምናቸውን አመንኩ ይላል። የሶስቱን አካላት ምን አመንኩ? ቅድምና በሉ እንጂ ቅድምና ሥላሴ ይባላል። እንግዲህ ይህን እናውቀው። አሁን ለምሳሌ አንድ ነገር ልንገራችሁ። ዘመን አላል ዘመን አላል። እስኪ መጨረሻ የመጀመሪያ ዘመን የሰዓት መጀመሪያው ንገሩኝ። የነገራችሁ ነው አታውቁም? እሺ የቀን መጀመሪያው ማን ነው? አረ ሰኞ። እናንተ ሰኞ ስራ ስለምትገቡ ነው መሰለኝ ሰኞ የምትሉት። የቀን መጀመሪያ ማን ነው? አረ አለ ይባላል። የቀን መጀመሪያ ያልኩት ከሰኞ ከማክሰኞ ከሮብ ከሐሙስ ከዓርብ ከቅዳሜ ከእሑድ መጀመሪያ የተገኘች ማለት ነው። ሰኞ እሑድ ናት። ያዛችሁ አይደል? እሺ ከቁጥር ደግሞ የመጀመሪያ ቁጥር ማለት ነው 1 0 በሉ ሲተረጎም አልነበረም ነው ነገር
የፍሬ ባይራሳ ሲወጣ አልነበራችሁ? እኮ በጣም የሚያሳዝነው ሰው የቁጥር መነሻ እንኳን አያውቅም ማለት ነው። በጣም ደግ ሰው ነው ማለት ነው። ሰው እመቤቴን እንዳትቆጡኝ እንጂ አሁን ውስጥ እንዲህ ባለ ዲግሪ ይኖራል፣ ባለ ዲፕሎማ ምናምን፣ ባለ ምናምን ፒኤችዲ፣ ባለ ምናምን እንዲህ ባለ ምናምን እንደዚህ ያለው ማለት ነው። እመቤቴን እንዳትቆጡ ግን የመጀመሪያዋ ምንድናት ካላችሁ ቁጥሩ ሳልሲት፣ አምሲት፣ ሳልሲት ራቢት የሚባሉ አሉ ከቅጽበት በታች ሆኑ ማለት ነው። ከነዚያ ነው ከቅጽበት በታች ሆኑ ሳይንስ ሊደርስባቸውና ሊሰራቸው ያልቻሉ በቤተ ክርስቲያን የሚታወቁ ቁጥሮች አሉ። ከነዚያ ከቅጽበት በታች አሁን ያላችሁ እንግዲህ አይገባችሁም። ይሄ ብነግራችሁም አይገባችሁም። ምን አድርጌ እንደማስረዳችሁ ነው ወይ ኑሩና ወጥቶ አካባቢ ባይሆን ሳድሲትን ማሳይ ማን ነው ካልሚትን ማሳየት ይችላል ማለት ነው። ስልኩ ላይ አለች እሱ ከቅጽበት በታች ማለት ነው። ሳድሲት፣ ሐመሲት፣ ሳልሲት፣ ራብዒት፣ ካልይት ናቸው። ከነዚህ በታች ሆኗል ቅጽበት የሚባሉ አሉ። ህልቃቂት የምትባላለ እስኪ እንደዚህ ባሉ እጃችሁ እንደዚህ አሉ ቶሎ ብላችሁ እንደዚህ ፈጠን ይቺ የምትባላለ ለኛ ቅጽበት ወይም ማይክሮ ሰከንድ የምትሏት ማለት ነው። ይቺ ማለት ነው። ከዚች በታች የዚች ሽርፍራፊ አለች ደግሞ ያቺ የምን መነሻ ናት? የዚህ ሁሉ ቁጥር መነሻ ናት ነው። አሁን ላመጣ የፈለኩት ይሄን ነው። የዘመን መጀመሪያ እንደ ኦርቶዶክስ አቆጣጠር እንደ ቤተ ክርስቲያንም ትክክለኛው ማለት ነው 2017 ዓመተ ምህረት ነው ዘንድሮአል። ቅርታ 7517 ዓመት ነው። ዓለም ከተፈጠረ ዘመኑ ይሄ ነው። ወዴትም ብትቆጥሩት ሚሊዮን የሚባል ዓመት የለም። ውሸት ነው። ሰው በግል ጭንቅላቱ እየተሰበሰበ የሚያመጣው ዲስኩር ነው። ያ ሚሊዮን ዓመት የምትሉት ማለት ነው። 7517 ዓመት መነሻዋ ቅጽበት ናት ነው። እየሰማችሁ ነው? መነሻዋ ምንድን ናት? 7517 ዓመት መነሻ ቅጽበት ሳትኖር ሰኞ ማክሰኞ ሳይኖር እሁድ ሳትኖር ሰዓታት ሳይኖሩ ዕለታት ሳይኖሩ እንዲህ ይላል ቅዳሴ ሰለስቱ ምዕት ንዜኑ ህላዌሁ ለአብ ምስለ ወልዱ የአብን ከወልድ ጋር አኗኗሩን እንናገራለን። ወህላዌሁ ለወልድ ምስለ አቡሁ የወልድን ከአባቱ ጋር መኖር እንናገራለን አለና ምን አለመሰላችሁ? ከዛ በኋላ ምን አለመሰላችሁ? እምቅድመ ይንባ ሰማያት ሳይዘረጉ እምቅድመ ያስተሪ ኖሃ አየር የአየሩ ቁመት ሳይታይ ሳይሆን የሚታይ ሆኖ ሳይፈጠር እምቅድመ ይንፋ ኃይለ ነፋሳት ሳይነፍሱ ወእምቅድመ ያንበስብስ ዕፃ ብልጭልጭታው ሳይወጣ ወእምቅድመ ያስተሪ ብልሃተ መባረቅት ከማደሪያቸው ሳይወጡ ወይም መብረቅ ቦግ የሚል ሆኖ ሳይፈጠር ንዜኑ ህላዌሁ ለአብ ምስለ ወልዱ የአብን ከወልድ ጋር መኖር እንናገራለን። መቼ ከተባለ ከዓለም አስቀድሞ። መቼ በምን ነገር እንጂ ታዘዛችሁ መሰል ምስጢረ ሥላሴ እንደዚህ ያለው አይደል? አይገባኝ። እሺ ከዓለም አስቀድሞ ማለት ዓለማት ሳይኖሩ አብ ወልድ መንፈስ ቅዱስ በአንድነት በሶስትነት አሉ ነበሩ ማለት ነው። ዓለም ሳይኖር ዓለም ከሌለ አብ ወልድ መንፈስ ቅዱስ ወዴት አሉ የሚል ጥያቄ ልታነሱ ትችላላችሁ። ለዓለም ሥላሴ ዓለም እንጂ ለሥላሴ ዓለማቸው አይደለም። ዓለም ሳይኖር ነዋሪ መኖሪያ ሆነው ይኖራሉ። ዓለምን ፈጥሮም እግዚአብሔር በዓለም አይኖርም። ያ ማለት አስተውላችሁ ስሙ። እግዚአብሔር በዓለም የለም ማለት ሳይሆን እግዚአብሔር በዓለም አለ። ዓለም እግዚአብሔርን አይወስነውም። እግዚአብሔር በዓለም ተወስኖ የተቀመጠ አካል አይደለም። ዓለምን እግዚአብሔር ወስኖታል እንጂ ማለት ነው። ገብታችኋል? ከወለጡ ስለዚህ እንዲህ አድርጎ ነበር ማን አብ ወልድ መንፈስ ቅዱስ ሶስትነት በአንድነት አንድነት በሶስትነት በሉ እስኪ ሶስትነት በአንድነት አንድነት በሶስትነት። እሺ አሁን ይሄም አይገባችሁም። ሶስትነት በስንት በአንድነት በሉ እንጂ አንድነት በስንት? እሺ ሶስት ሰዎች እዚህ ጋር ባስቀምጥ ሶስቱ አንድ መሆን ይችላል
ገብረ ማርያም፣ ገብረ ሥላሴ፣ ገብረ ቂርቆስ የሚባሉ ሶስቶችን አስቀመጡ። ሶስቱም ለየብቻቸው ጉቻ ያሉ ሰዎች ናቸው። ሶስት እንደዚህ አይደለ። ተመልከቱ። አብ በወልድ ህልው ሆኖ ለምሳሌ ተመልከቱ። ወልድ የአብ ልጅ ነው። ልጁ ነው አይደለም? ልጁ ነው አይደለም? ነው። ልጁ ከሆነ አባቱ ግዴታ መቅደም አለበት። ይሄ የፍጥረት ህግ ነው። ልጁ ነው ግን አባቱ ሳይቀድመው የአባቱ ቅድምናው የሆነ ይህንን ሃይማኖት አመንኩ አለላችሁ። ይህንን ሃይማኖት አመንኩ። አብ ወላዲ እንደሆነ አብ ወልድን ሲወልደው ወልድን እንደማይቀድመው አመንኩ። ወልድ ልጅ ሲሆን አባቱ አባት ከልጅ እንደሚቀድም እንደ ፍጥረት ስርዓት አይደለ። ወልድ ከአብ ወደ ኋላ ሳይሆን አባቱ ሳይቀድመው ይህንን ቅድምና አመንኩ። መንፈስ ቅዱስ የአብና የወልድ ህይወታቸው ሲሆን ከአብ ህይወት የሌለው አባት እንደሌለ ህይወት የሌለው ልጅ እንደሌለ እነሱ ሳይቀድሙት ከነሱ ጋር በህልውና ያለ መሆኑን አመንኩ። በበትር ስንት ጊዜ ተደበደብኩ? በሉ ንገሩኝ እንጂ። ታዲያ ይኸውላችሁ በበትር 3 ጊዜ ተደበደብኩ። ምኔን አለ? ልቤን ተደበደብኩ። ታዲያ መመታት ማለት ይኸውላችሁ እየሰማችሁ ነው። እስኪ ቆንጥጡት ሰውነታችሁን አንድ ጊዜ አንሱለት በደንብ አድርጋችሁ እንዳሳሱ አደራ በደንብ አንሱለት። ይሰማል አይሰማም? በሉ እንጂ ጎበዝ በሉ እንጂ መታዘዛል በሉ። ይሰማል አይሰማም? እንደዚሁ ይኸውላችሁ እንደዚሁ አሁን ተመልከቱ። በልቤ ያ መሰማቱ ማመን ነው። አብ ወልድ መንፈስ ቅዱስን ቅድምናቸውን አመንኩ። ይኸው እኔ አይደለሁም ያልኩት ይሄ ቅዱስ ሳዊሮስ ነው የተረጎመው። ይሄ እንደዚያ እንደሚሰማው 3 ጊዜ ተደበደብኩ ማለት አብን ወልድን መንፈስ ቅዱስን አመንኩ። ከዛ በኋላ በምንድን ነው የተደበደብኩት ሲል ደግሞ ተመልከቱ። አንድ ጊዜ በድንጋይ ተወገርኩ አለ። በሉ እስኪ አንድ ጊዜ በሉ እንጂ በድንጋይ ተወገርኩ። ይሄ ደግሞ ምንድነው? ሃይማኖት ይባላል። በሃይማኖት ድንጋይ ተወግሬ አለ። አለት የተባለችው ሃይማኖት ናት። እምነት በምትባል ድንጋይ ተወገርኩ አንድ ጊዜ አለ። አንድ ጊዜ ክርስቶስ ባስተማራት በአለቷ በወንጌል አመንኩ። ቅዱስ ጳውሎስ ኦሪት አማኝ ስለነበረ ነው። ስለዚህ አለት አላት ወንጌል። እስኪ በሉ አለት በሉ። አለት ላይ ዝናብ ሳር ይበቅላል? አለት የሆኑ ሰዎችም አሉ። በነገራችሁ ላይ አንድ ነገር ልንገራችሁ። ትርጓሜ ስታውቁ ዝም ብሎ 24 ሰዓት ማሰብ ነው የሚሆን ስራችሁ። ሰይጣን ድንጋይ ይባላል አይባልም? ይባላል። ልዩነት አለው። እናንተም ድንጋይ ትባላላችሁ፣ እኛ አብረን ማለት ነው። ጴጥሮስም ድንጋይ ይባላል አይባልም? እንዴ ይባላል። ክርስቶስም ምን ይባላል? በሉ ድንጋይ በሉች፣ ድንጋይ ይባላል። አሁን ልዩነቱ ምንድነው ነው? ተመልከቱ። ሰይጣንን ድንጋይ ስንለው ከድንጋይ ላይ ምን አይበቅልም። ሰይጣን ጽድቅ የማይገኝበት ነው። በቃ ምንም ሌላ ትርጉም የለውም። ሰይጣን ድንጋይ ሲባል ተመልከቱ፣ ድንጋይ ከባድ ነው። ሰይጣንም ልቡናው በትዕቢት የከበደ ማለት ነው ለሰይጣን ሲተረጎም። ለአላውያን ደግሞ ሲተረጎም ድንጋይ ላይ ምን አይበቅልም? ሳር እህል እንደማይበቅል ተመልከቱ። አላውያን ላይ እምነት፣ ትሩፋት፣ ምግባር፣ ሃይማኖት፣ ፍቅር አይበቅልም ተብሎ ነው የሚተረጎመው። ክርስቶስ ደግሞ ድንጋይ ሲባል ኃጢአት የሌለበት ተብሎ ነው የሚተረጎመው። አያችሁ አይደል? ክቡድ ሲባል ደግሞ ተመልከቱ፣ ከባድ ሲባል ደግሞ ከባድ ውእቱ ዘያደቅቅ መዝራዕተ ኃያላን ተብሎ ይተረጎማል። የኃያላንን ክንድ የአጋንንትን ክንድ የሚሰብር የባለስልጣኖችን ስልጣን የሚያሳልፍ ነው ተብሎ ይተረጎማል። ሃይማኖትን እየሰማችሁ ነው። ምን አላት ቅዱስ ሳዊሮስ? ድንጋይ አላት። በሉ እስኪ ድንጋይ በሉ። ጽኑ ማለቱ ነው። ሰይጣን የፈለገውን ያህል ያለውን ማይበል ወገድ ቢያስነሳ ክርስትናን ማሸነፍ አይችልም። በዚህ ክርስትና ሃይማኖት ላይ የመሰረተን እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ ቤት የሚመሰረተው በአለት ላይ ነው በአሸዋ ላይ ነው? በሉ ንገሩኝ እንጂ በአሸዋ ላይ ነው አይደል? በአለት ላይ ነው። ለምን? ነፉ ነፋሳት ወውዙ ወሐይዝ ወገፍሩ ወለውቱ ቤት ውቱ ቤት ወድቀ ወኮነ ድቀቱ አብዬ ይላል። ነፋሳት ነፈሱ፣
ያንን ቤት ገፉት፣ ዝናብም ዘነበ፣ ወንዞችም ጎረፉ። ቤቱ ግን ባሸዋ ላይ ስለተሰራ አወዳደቁ የከፋ ሆነ ማለት ነው። በአለት ላይ የተመሰረተውን ቤት ደግሞ ነፋሳት ነፈሱ፣ ወንዞች ዝናብ ዘነበ፣ ወንዞች ጎረፉ፣ ያንን ቤት ገፉት። ያ ቤት ግን አልተሰበረም፣ አልተገለበጠም። እስመ ውእቱ ዲበ ኮብ ተሳረረ፣ በአለት ላይ ተሰርቷልና። ያ ማን ነው? ክርስቲያኖች ናቸው። በወንጌል አለትነት የሰራን እግዚአብሔር ስሙ የተመሰገነ ይሁን። የመጨረሻው አንዱ ምንድነው? በባህር ሰዋኙዬ ሰዋኝ አደርኩ። የመጨረሻ በምስኪ ሁላችሁም በባህር በሉ ሰዋኙዬ ሰዋኝ አደርኩ። አስታውሱ የአብ የወልድ የመንፈስ ቅዱስን አንድነትና ሦስትነት ህልውና አምኜ ይህ መሬቴን ከልቤ ልንገራችሁ 5 ቀን ብትማሩ አጨርሱትም። ህልውና የሚለው ማለት ነው። ይህንን አምኜ አይሁድ 40ውን 5 እያሉ ገረፉኝ አለ። 5ቱን አዕማደ ምስጢር ተምሬ 5ቱን አዕማደ ምስጢር ተምሬ አውቄ አለ። ተመልከቱ። በድንጋይ ተወግሬ አለ። ደግሞ በሃይማኖት አብ ወልድ መንፈስ ቅዱስ ብዬ አንድ አምላክ ብዬ አምኜ ጾረ ኃጢአት ዘአይሁድና የኦሪትን ስርዓት ትቼ የአይሁድን ግብስብስ ስርዓት ደም አፍስስ፣ ስብ አጢስ፣ ከብት እረድ የምትለውን ያንን ስርዓቷን አውልቄ ትቼ በባህር ሰዋኝ አደርኩ አለ። በምስጢረ ሥላሴ ሰዋኝ አደርኩ። ደስ አይል? ቅዱስ ጳውሎስም በምስጢረ ሥላሴ ሲያዋኝ አውሎ ሲያዋኝ ያሳደረ አምላካችን እኛንም በምስጢር ስንዋኝ ውለን ስንዋኝ እንድናድር እግዚአብሔር ይርዳል። መርከቤ ተሰበረች፣ የኦሪት ስርዓት አበቃ። ከዛ በባህሩ ላይ ተንከረተት በኋላ በአብ በወልድ በመንፈስ ቅዱስ ስም ተጠምቄ የእግዚአብሔር ልጅ ሆንኩ። ለዚህ ቀን ያበቃን ጥምቀትን ያደለን እግዚአብሔር ስሙ